በዛሬው ቪዲዮአችን የሀላባ ብላቴ ወንዝን እንጎበኛለን። ይሄን የመሰለ ትልቅ ውበት ፈጥሯል ማለት ነው። ልብ የሚነካና ብዙዎቻችሁ የምትማሩበት ምርጥ ታሪክ እነግራችኋለሁ። አንድ ቀን ግን በስራ አጋጣሚ አንዲት ትንሽ የቡና መሸጫ ሱቅ ተመለከተ። እንዲሁም የተለያዩ ጣፋጮችን እንሞክራለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቀጥታ ወደ ቪዲዮ እንለፍ። እዚህ ጋር እንደምትመለከቱት ጣፋጭ ገዝተናል። እንዲሁም ውሃና ታሪክ አለ። በጣም ምርጥ የሆነ ታሪክ አዘጋጅቼላችኋለሁ። ብዙዎቻችሁ የምትማሩበት ታሪክ ይሆናል ብዬ ተስፋ አረጋለሁ። እሱንም ታሪክ ቁጭ ብለን በጣም በሚያምርና ነፋሻማ ቦታ ታሪኩን ነግራችኋለሁ ማለት ነው። ጋይስ እንግዲህ እየሄድኩን አሁንም በጣም ራቅ ስለሚል በጣም ደክሞኛል። እንደምትመለከቱት ፀሐዩ ደግሞ በጣም ያቃጥላል። እንግዲህ እየሄድን ነው፣ ተከታተሉ። ጋይስ እዚህ ጋር አይታያችሁ እርግጠኛ አይደለሁም፣ ግን እኔ በጣም ተራራ ወዳለሁ። ተራራውን ተመልከቱት። ከዚህ ጋር ያለው ሉክ ብታዩት እንዴት እንደሚያምር ላይክ በጣም ያምራል ማለት ነው። ልክ ኢማጂን አድርጉት እስኪ እነዚህ ሳሮች፣ አህዮቹ፣ ፍየሎቹና ቤቶቹ እና ተራራው ልክ ስዊዘርላንድ አድርጋችሁ ስታስቡት ኢማጂን ጸጥ ያለ አካባቢ ሲሆን ምን ያህል ላይፍ ደስ እንደምታምር መገመት አይከብድም ማለት በቃ በጣም ነው የሚያምረው። በጣም አሁን ይሄ እንደዚህ ለእርሻ ታርሶ ምናምን እዛ ጋር ደግሞ ምናምን ቤቶቹ ናቸው እንጂ የተራራው ያምራል። በቃ ገጠር ስትወጡ ምናልባት በዘመን ሊሆን ይችላል ምናምን ብቻ በምንም አጋጣሚ ብትወጡ ታውቁታላችሁ። ከተማ ያለ ሰው አብሶ ደግሞ የትላልቅ ከተሞች ያላችሁ ሰዎች ገጠር ምን ያህል ሰላማዊ ጸጥተኛና የተረጋጋ ኑሮ እንዳለ ብዙ ሰው ያውቀዋል ብዬ ወይም ይረዳዋል ብዬ ተስፋ አደርጋለሁ። ዊ አር ሂር ያው እዚህ ጋር ነው። ከዚህ በፊት ቲክቶክ ላይ አይታችሁታል። በእርግጥ ለቅቄዋለሁ፣ ግን ዛሬም ወደዚህ አካባቢን የመጣ ነው። ያው እዚህ ጋር ተራራ አለ፣ እዚህ ጋር ወንዝ አለ፣ የብላቴ ወንዝ አለ። ኦልሞስት እየወረድን ነው ወደ ታች። አንድ ጥላ ቦታ ቁጭ ብለን ተከታተሉን፣ ሰብስክራይብ አድርጉ። በቀጣይ ምርጥ ከተሞች ኢቨን ሀገሮች ትራቨል ስለምናደርግ ሁላችሁም ሰብስክራይብ በማድረግ ይህን ቻናል አሁን ግማሽ ያህል ሰብስክራይበር ይቀረዋል 1000 ለመሙላት። ሁላችሁም ሰብስክራይብ ብታደርጉ ይህን ቪዲዮ የምታዩ ሰዎች 1000 ሰብስክራይበር ያልፋል። ስለዚህ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ ልላችሁ ፈልጌ ነው። ዶክመንተሪያችንንም ከዚህ ቭሎግ ቀጥሎ ቀጣይ ዶክመንተሪ እናዘጋጃለን። የትኛውን ከተማ እናዘጋጅ የሚለውን እናንተ ኮመንት ላይ ንገሩኝ፣ ሰራላችኋለሁ። የፈለጋችሁትን ሀገር ዶክመንተሪ ሰራላችኋለሁ። ስለ ኢትዮጵያም ደግሞ እንሰራለን። ኦልሞስት እዛች ጋር አካባቢ እንቀመጥ መሰለኝ። ጥላው አሪፍ ይመስለኛል። ብቻ አሌክሳንደር ቃልኪ ነኝ ማለት ነው። ኦ ማይ ዴይዝ what the hell oh my god oh እንደምትመለከቱት እዚህ ነን አሁን ያለነው። አሁን በመጀመሪያ ታሪኩን አነብላችሁና ከታሪኩ በኋላ ነው ጣፋጩን የምንበላው ማለት ነው። ታሪኩን እንመለከታለን። ከዛ በፊት ዋውን የተወሰነች ያህል ላሳያችሁ። ምናልባት ከሀላባ ርቃችሁ ሄዳችሁ ውጭ ሀገር ያላችሁ የሀላባ ተወላጆች ይኸው እንደምትመለከቱት ብላቴ በዚህ ክረምት ይኸው ሉክ ምን እንደሚመስል ምናልባት ካሜራ ላይ እኮ እኔ ላይገልጽ ይችላል፣ ግን ስፋቱ ግዝፈቱ ምናምን ሌላ ታሪክ። እንደው በዚህ በሆነ ቪዲዮ ላይ መተን እዚህ ዛፍ ጋር የሆነ ቪዲዮ ሰርተን ነበር ቲክቶክ ላይ። በቃ የመጨረሻ ደርቆ ባዶ ነበር። እዚህ እንደምትመለከቱት ይሄ ሙሉ ምናምን ኔቨር
እንዳለ ባዶ ነበር ደርቆ። ከዛ ይኸው አሁን እንደምትመለከቱት እንዳለ የለም። በቃ በጣም ትልቅ ወንዝ ነው። ኢቭን ይሄ አባይ ይሄዳል። ከዚህ ተነስቶ ይሁን የተለያዩ ወንዞች ላይ ተቀላቅሎ አባይ የሚገባ ወንዝ ነው ይሄ ወንዝ። እና እዛ አካባቢኛ ዛፋውን እንደውም ተሻግረን እዛ ጋር እግራችንን ታጥበን ነበር። ክሊፑ ነው እዚህ ጋር እንደምትመለከቱት ነው ክሊፑ። ይኸው ይሄን የመሰለ ድርቀት፣ ይሄን የመሰለ ባዶ፣ ይኸው እዚህ ጋር እንደምትመለከቱት ሉክ ይሄን የመሰለ ትልቅ ውበት ፈጥሯል ማለት ነው። የፈጣሪ ስራ ይገርማል። በርግጥ ያው እንግዲህ እንደምትመለከቱት እንዲህ ነው ላችኋለሁ። አሁን ቀጥታ ወደ ታሪኩ እንገባለን። ከታሪኩ በኋላ ጣፋጫችንን በልተን ወደ ቤት እንሄዳለን ማለት ነው። ብላቴው እንዳልገባበት እንጂ even look this what the hell oh my god look this ይታያችኋል ግን ሰመጥኩ እኮ እናንተ። ይሄው የእግሬ እንትን በፈጣሪ ስም ለእናንተ ልቅረጽ ብዬ ነው ልግባበት። አይ ይቅርብኝ። አይ እግሬን ልታጠብ። እሺ የቱ ጋር ነው የምታጠበው? ራሱ መስማት አልፈልግም። እሺ አሁን እንዴት ልታጠብ? ይኸው ጋይስ ይኸው እንደምትመለከቱት እግሬ በጣም ጭቃ በጭቃ ሆነ፣ ሰመጥኩ። ቆይ እባክህ ቀስ ብዬ እገባለሁ። ወንድ ልጅ አይፈራም። ዩኖራሚ ወንድ ልጅ አይፈራም። ያው እግራችንን የታጠብነው ነው። በሰማዊ ኢማጂን ስዊዘርላንድ ሆናችሁ እንደዚህ የነሱ ብሉ ወንዝ ነው፣ ለዛውም እንደኛ ሽሮ መልክ አይደለም። እንዴት እንደሚያምር ኔቸር ግሪን ነው ሰማዩ። ባላስበው ግሪን ታጠብኩ ይበቃኛል። ማለም ማለት እኔ አልፈልግም። አሁን ታሪኩን በቀጥታ ነግራችኋለሁ። ያፕ ዛሬ በዚህ ነፋሻማና አሪፍ አየር ባለው ቦታ ላይ ሆኜ አንድ እውነተኛ ልባችሁን የሚነካ ታሪክ ላጫውታችሁ እፈልጋለሁ። ይህ ታሪክ ስለ አንድ ተራ ልጅ ነው። ይህ ልጅ ያደገው በጣም ድሃ በሆኑ ቤተሰቦች ውስጥ ነበር። የሚኖሩትም ዝቅተኛ ገቢ ያላቸው ሰዎች በሚኖሩበት የመንግስት ቤቶች ውስጥ ነበር። ህይወት ለሱና ለቤተሰቡ ፊቷን አዙራባቸው ነበር። እንዲያውም አባቱ በስራ ላይ ያለ አደጋ ደርሶበት ስራ ሲያጣ ቤተሰቡ ምንም አይነት ገቢ ስለሌለው ለከፍተኛ ችግር ተጋልጠው ነበር። በዚያም ወቅት በልጁ አእምሮ ውስጥ የታተመው ነገር ድህነት ምን ያህል ከባድ እንደሆነ ብቻ ነበር። ነገር ግን ይህ ልጅ ተስፋ አልቆረጠም። በስፖርት ጎበዝ ስለነበር በስኮላርሺፕ ኮሌጅ የመግባት እድል አገኘ። ከኮሌጅ በኋላ ግን የጀመረው ስራ ከእውቀቱ ጋር የማይመጣጠንና ተራ ሽያጭ ላይ ብቻ ነበር። አንድ ቀን ግን በስራ አጋጣሚ አንዲት ትንሽ የቡና መሸጫ ሱቅ ተመለከተ። ያቺ ሱቅ ያላትን አሰራርና የሰዎችን ፍቅር ሲያይ በአእምሮ ውስጥ አንድ ትልቅ ህልም ተቀረጸ። ያለውን ስራ ትቶ በዛች ትንሽ ሱቅ ውስጥ ተቀጥሮ መስራት ጀመረ። ነገር ግን የሱቁ ባለቤቶች የሱን አዲስ ሐሳብ ሊቀበሉት አልቻሉም። እሱ ግን ህልሙን አላቆመም። የራሱን ድርጅት ለመክፈት ሲነሳ ከ200 በላይ ባለሀብቶችን የገንዘብ ድጋፍ ጠይቆ ነበር። ከነዚህ ውስጥ 217ቱ አይሆንም፣ ሐሳብ አይሰራም ብለው አባረሩት። እሱ ግን በራሱ ተስፋ አልቆረጠም። ጽናትና ትጋቱ በመጨረሻም ፍሬ አፈራ። ያቺ ትንሽ የቡና ሱቅ ከባለቤቶቹ ገዝቶ ዓለምን የሚያዳርስ ግዙፍ የንግድ መንግስት ገነባ። ይህ ከድህነት መንደር ተነስቶ በሰዎች ንቀትና እንቢተኝነት ሳይበገር ዛሬ በየከተማው የምናያትንና የዓለማችን ትልቁን የቡና ድርጅት የፈጠረው ሰው ሃዋርድ ሹልትስ ይባላል። የስታርባክስ የቀድሞ ዋና ስራ አስፈጻሚና መስራች ነው። እንግዲህ የሃዋርድ ታሪክ የሚነግረን አንድ ትልቅ እውነት አለ። 217 ሰዎች አይሆንም ሲሉት እሱ ግን የራሱን አዎ ይዞ ቀጠለ። ምናልባትም እናንተ ዛሬ አዲስ ነገር ለመጀመር ስታስቡ አይሆንም የሚሉ ብዙ ሰዎች ሊገጥሟችሁ ይችላሉ። ግን ዋናው ቁም ነገር ዓለም ስለ እናንተ ያለው እይታ ሳይሆን እናንተ ስለ ህልማችሁ ያላችሁ እምነት ነው። ህልማችሁን አትተው።
Alexander Calqui me ora como los y que en ello me deseo. ባይ ዘ ዌይ ይሄ ውሃ የሚቀዳው ከዚህ ብላቴ ወንዝ ነው። አለቀኩ። ምናልባት ሁሉም ሰው ያውቀዋል። በርግጥ ማያውቅ ሰው ካለ ግን ያላባልት ይሄ ውሃን የምትጠጡት ከዛ የብላቴ ወንዝ ማለት ነው። እንግዲህ ቤተሰቦች ይሄ ቪዲዮ ተመቻችሁ ወይ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ ምን አይነት vlog እንስራ፣ ምን አይነት ዴይ ኢን ላይፍ እንስራ የሚለውን ኮመንት ላይ ንገሩኝ። የዛሬ ቪዲዮአችን በዚሁ ሊቋጭ አስቧል። በቀጣይ ዶክመንተሪዎቻችን ይቀጥላሉ። እንዲሁም መሀል ላይ ደግሞ አንዳንድ እንደዚህ አይነት vlogዎችን የምንሰራ ይሆናል። የኢትዮጵያ ምርጡ vlogger የምንሆንበት አመት እየቀረበ ነው። ሁላችሁም ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ይህ ቻናል ወደፊት የትራቭል ቻናል ይሆናል ማለት ነው። ሁላችሁም ሰብስክራይብ አድርጉ። በቀጣይ እጅጉን በጠቃሚ ቪዲዮ፣ በጠቃሚ ዶክመንተሪ እና በጠቃሚ vlog እንመለሳለን። እስከዛው ሰላም ቆዩ።